የወንድ ብልት እንደ ሜትሮሎጂ። ሁለት ሴት ጓደኛ ማቾች ነበሩ። ሁለቱም ሁሌ ሲገናኙ አንዷ አለባበሷ ከቀኑ የአየር ሁኔታ ጋር ይስማማል። አንዷ ግን ሁሌ የሆነ አለባበስ ለብሳ ከወጣች በኋላ ትንሽ ቆይቶ የቀኑ አየር ሁኔታ ከአለባበሷ ጋር ተቃራኒ እየሆነባት ትበሳጫለች። ምርር ሲላት የሆነ ቀን ጓደኛዋን ጠየቀቻት። አንቺ ግን ሁሌ ከአየሩ ሁኔታ ጋር የሚስማማ አለባበስ እየለበስሽ የምትወጪው ቀድመሽ እንዴት እየገመትሽ ነው አለቻት። ጓደኛዋን መልሳ እኔ የምጠቀመውን ዘዴ ንገሪኝ ካልሽኝ ጠዋት ስነሳ የባለቤቴን የብልት አስተኛኘት ወይም አወዳደቅ አይቼ ነው አለባበሴን አስተካክዬ የምወጣው አለቻት። ያችኛዋም ግራ ተጋብታ እንዴ የባልሽን ብልት እንዴት ነው ከአየር ሁኔታው ጋር የምታገናኙ ስትላት ይኸውልሽ ጠዋት ስትነሱ የባልሽ ብልት የተኛው ወደ ግራ ከሆነ ቀኑ ፀሐያማ ነው፣ የባልሽ ብልት ወደ ቀኝ ከተኛ ደግሞ ቀኑ ዝናባማ ነው የሚሆነው ብላ ስታስረዳት ኧረ እሺ ይሄማ ቀላል ነው፣ ከእንግዲህ እኔም ከቤት ስወጣ የባሌን ብልት አወዳደቅ አይቼ አለባበሴን አስተካክዬ እወጣለሁ። ያልገባኝ ነገር ግን ቆይ የባሌ ብልት ቀጥ ብሎ ከቆመስ ምን ለብሼ ነው የሚወጣው ስትላት እንዴ የባልሽ ብልት ቀጥ ብሎ ቆሞ ካገኘሽውማ ሲጀመር ምን አባሽ ልትሰሪ ከቤት ትወጫለሽ ብላ ጮኸችባት። እስኪ በዚህ መንገድ የአየር ሁኔታ ትንበያውን አረጋግጦ የሚያካለ ይንገረን። ያላረጋገጣችሁ ማረጋግጣችሁ አሳውቁን። እስኪ ጠዋት ስትነሱ ከቆመ ለምን አባሽ ከቤትሽ ትወጫለሽ በሚለው ግን አልስማማም። እንዴ ህዝበ አዳም በሙሉ ጠዋት ሲነሳ እኮ ከቦክሰርና ቱታው አልፎ አልጋ ልብሱንም ወጥሮ ነው የሚነሳው። ሴቶቻችን ሁሉ የቤት እመቤት ይሁኑ እንዴ? አይ ይሄ አያስኬድም።